የዛሬ 4 ዓመት ኢትዮጵያ ታምርት ሲባል አሁን ባየነው ውጤት ልክ በፈጠነ ጊዜ የምርቱ አይነት ሰፍቶ ጥራት አድጎ የኢትዮጵያን ፍላጎት በዚህ ልክ ይመልሳል ብለው የሚያምኑ ሰዎች ጥቂቶች ሊሆኑ ይችላሉ። ነገር ግን ያቻምናውን ኤክስፖ መጥቶ የጎበኘ ማንኛውም ሰው የዘንድሮውን ሲጎበኝ ኢትዮጵያ ምን ያክል በጥራት በአይነት እያደገች እንዳለች ለመገንዘብ ለመማር ለማወቅ አይቸገርም። በዚሁ አጋጣሚ ክቡር ሚኒስትር መላኩ 150 ሺህ ገደማ ሰዎች እንደሚጎበኙ ይጠበቃል ብሎ ነበር። የአዲስ አበባ ከተማ ነዋሪዎች፣ የዩኒቨርሲቲ መምህራንና ተማሪዎች፣ የሃይስኩል ተማሪዎችና መምህራን ይህ ኤግዚቢሽን እንዳያመልጣችሁ። በጣም በርካታ ትምህርት የሚገኝበት ለመፍጠር ሰው ለመሆን ለማደግ በውስጣችሁ የተደበቀውን ብቃት ኢግናይት ለማድረግ የሚያስችሉ ፕሮዳክቶች ስላሉ የምትማሩ የምታስተምሩ መነገድ ማምረት የምትመኙ የምታስቡ ሰዎች በዚህ ስፍራ እየመጣችሁ የነዚህን ድንቅ ኢትዮጵያውያን የአእምሮና የእጅ ስራ ብትጎበኙ በነፃ ብዙ ዕውቀት ትገበያላችሁ ብዬ አምናለሁ። እኔም ዛሬ በጣም ብዙ ትምህርት አግኝቻለሁ እና 150 ሺህ ሰው በቂ ስላልሆነ በተቀናጀ መንገድ ተማሪዎች፣ መምህራን በስፋት መጥተው ሊጎበኙ እንደሚገባ በጽኑ አምናለሁ።